አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የዙዙ ፋሚሊ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ዛሬ የማሳያችሁ ኢሟችን ላይ እንዴት አድርገን መጥሪያ እንደምንቀይር ነው ማለት ነው። ዘመድ ጓደኛ ሲደውልን ቤተሰብ ሲደውልልን ከኛ በኩል ኢሟችን ላይ ቆንጆ መጥሪያ አድርገን እንዲጋበዙልን ማድረግ ወይ ደግሞ የምንፈልገውን ነገር ለምሳሌ ሙዚቃ ሊሆን ይችላል፣ ነሽዳ፣ ቁርአን፣ ዱዓ ወይም ደግሞ መዝሙርም ሊሆን ይችላል። ያኔ እንደ ፍላጎታችን ማለት ነው። መጥሪያችን አድርገን እነዛ ወደኛ የሚደውሉ ሰዎች እንዲጋበዙልን ወይ ደግሞ ቆንጆ የሆነ መጥሪያ አድርገን እንዲሰሙ ለማድረግ ማለት ነው። እንዴት አድርገን እንደሆነ ለማታውቁ ልጆች ያሳያችኋለሁ። የምታውቁ በቃ ታውቃላችሁ፣ ግን የማታውቁ ካላችሁ ኢንሻአላህ አሳያችኋለሁ ማለት ነው። በመጀመሪያ ኢሟችን ላይ ነው የምንገባው። የምጠቀመው ኢሞ አይደለም በእርግጥ አሁን ያወረድኩት እናንተን ለማሳየት ስል እና በመጀመሪያ ኢሟችን ላይ እንገባለን። ኢሟችን ላይ ከገባን በኋላ እዚህ ጋር ከታች ዋይፋይ አውጥቻለሁኝ እንትን እንዳይለኝ ከታች በኩል የምትገኘዋን የፕላስ ምልክቷን ወይ የመደመሪያውን ምልክቷን በግራ በኩል ያለችዋን አንዴ እንነካለን ማለት ነው። እሷን ስንነካ እንደዚህ ተደርድሮ ይመጣልናል። እንደዚህ ሲመጣልን መጨረሻዋን ሞር የምትለዋን ወይም ሶስት ሰረዟን እንነካለን ማለት ነው። እንደዚህ ስንነካ ይቅርታ እንደዚህ ስናረገው እንደዚህ ተደርድሮ ይመጣልናል ማለት ነው። ከዛ ሴቲንግ የምትለዋን አንዴ ጠቅ እናደርጋለን። እንዲህ ስንል ደግሞ እንደዚህ ተደርድሮ አሁንም ይመጣልናል ማለት ነው። እንደዚህ ሲመጣልን ኖቲፊኬሽን የምትላለች ወይ ደግሞ የደወል ምልክት ትመስላለች፣ እሷን አንዴ እንነካለን ማለት ነው። እንደዚህ አንዴ ስንነካ አሁንም ደግሞ በድጋሚ እንደዚህ ተደርድሮ ይመጣልናል ማለት ነው። እንደዚህ ሲመጣልን ኮል የምትለዋን ወይም ደግሞ የመደወል ምልክቷን እሷን እንነካለን አንድ ጊዜ። እሺ እንደዚህ ስንነካውንም እንደዚህ ይመጣልናል ማለት ነው። እንደዚህ ሲመጣልን የምናደርገው እዚች መጨረሻውን እንነካለን ማለት ነው። ዋይፋይ ጠፍቷል ማለት ነው። ይቅርታ አንድ ጊዜ። እሺ እንደዚህ ሲሆን አሁን እንደዚህ ይመጣልናል ማለት ነው። ይችን ስንነካት እንደዚህ ይመጣልናል ማለት ነው። ዋይፋይ ሲጠፋ ነው፣ ቅድም ዋይፋይ ጠፍቶ ነበር እና እንደዚህ ሲመጣልን አሁን የፈለግነውን ነገር መርጠን ማድረግ ነው ማለት ነው። ለምሳሌ እኔ አሁን ይሄንን ባረግ፣ ቆይ ድምፁን ልጨምርበት። ይሄንን ባረግ اللهم صل وسلم وبارك على نبينا محمد في كل وقت وحين اللهم اهدنا فيمن هديت الله أكبر الله ከላይ እናንተ የፈለጋችሁ ላይ ማድረግ ትችላላችሁ። ከፈለጋችሁ እዚህ ላይ ስታደርጉ ነው የሚያመጣላችሁ። እንደዚህ ትችላላችሁ። እዚህ ስታደርጉት እንደዚህ አማራጭ ይመጣላችኋል። اللهم صل وسلم وبارك على نبي إلهنا انقادت لك الدنيا والآخرة بأزمتها وقذفت إليك السماوات የፈለጋችሁትን መርጣችሁ ማድረግ ትችላላችሁ። እንደዚህ የፈለጋችሁትን መርጣችሁ ማድረግ ትችላላችሁ። መርጣችሁ እናንተ የፈለጋችሁትን ማድረግ ትችላላችሁ። ይሄን ይመስላል። ቪዲዮ እንደሚገባችሁ ተስፋ አለኝ። ካልገባችሁ ቪዲዮውን እያያችሁ ደጋግማችሁ መስራት ትችላላችሁ ማለት ነው። እንደ አድርገን ቆንጆ መጥሪያ አድርገን የሚደውሉልን ሰዎች ጓደኛም ሆነ ቤተሰብም ሆነ
መጋበዝ እንችላለን። የፈለግነውን አድርገን ማለት ነው። መዝሙርም ሊሆን ይችላል፣ ቁርአንም ሊሆን ይችላል። የፈለግነውን ነገር አድርገን መጋበዝ እንችላለን ማለት ነው። ሀባይብ የዛሬው ቪዲዮ ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። ጀማሪ ነኝ ማለት ነው። የእናንተ እርዳታ ያስፈልገኛል። ሰብስክራይብ እያደረጋችሁ አበረታቱኝ። በተለይ የመዳም ቅመሞች እስኪ ስበሳችን እየተደማመርን እንደግ። በቀጣይ ቪዲዮ እስከምመጣ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።